መጽሐፈ ምሳሌ ምዕራፍ 1 ለእስራኤል የነገሰ የዳዊት ልጅ የሶሎሞን ምሳሌዎች። ጥበብንና ተግሳጽን ለማወቅ የጥበብንም ቃል ለማወቅ የቃልን መልስ ለመቀበል በእውነት ጽድቅንም ለማወቅ ፍርድንም ለማቃናት ብልሃትን ለየዋሃን ይሰጥ ዘንድ ለሕፃናትና ለወጣቶችም አእምሮንና ዕውቀትን። ጠቢብ እነዚህን በመስማት ጥበብን ይጨምራል። አስተዋይ ግን ምክርን ገንዘብ ያደርጋል። ምሳሌንና የተሸሸገውን ነገር የጠቢባንን ቃልና እንቆቅልሾችን ያውቃል። ምክር ለወጣቶች። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ዕውቀት ለሚያደርጋት ሁሉ መልካም ናት። እግዚአብሔርን መፍራት የዕውቀት መጀመሪያ ነው። ሰነፎች ግን ጥበብንና ተግሳጽን ይንቃሉ። ልጄ ሆይ የአባትህን ምክር ስማ፣ የእናትህንም ትእዛዝ ቸል አትበል። ለራስህም የክብር ዘውድንና ለአንገትህም የወርቅ ድሪ ታገኛለህና። ልጄ ሆይ ዝንጎች ሰዎች አያስቱ፣ እሺም አትበላቸው። እና ከኛ ጋር ደምን በማፍሰስ አንድ ሁን፣ ጻድቅ ሰውንም በምድር እንቅበር ብለው ቢማልዱህ በሕይወት ሳለ እንደ ሲኦል እንዋጠው። መታሰቢያውንም ከምድር እናጥፋ። ብዙ ሀብቱን እንሰብስብ፣ ከምርኮውም ቤታችንን እንሙላ። ዕጣህን ከኛ ጋር ጣል፣ ለሁላችንም አንድ ከረጢትና አንድ አቁማዳ ይሁንልን ቢሉ፣ ልጄ ሆይ ከነርሱ ጋር በመንገድ አትሂድ፣ በጎዳናቸውም እግርህን ፈቀቅ አድርግ። እግሮቻቸው ወደ ክፋት ይሮጣሉና ደም ለማፍሰስም ይፈጥናሉና፣ ወጥመድን ለወፎች በከንቱ የሚያጠምዱ አይደለምና። መግደልን የለመዱ እነርሱ ክፋትን ለራሳቸው ይሰበስባሉ። የኃጢአተኞች ሰዎች አወዳደቃቸው ክፉ ነው። ይህ መንገድ ኃጢአትን ለሚፈጽሙ ሁሉ ነው። ቅሚያ ነፍሳቸውን ታጠፋለች። የጥበብ ጥሪ። ጥበብ በጎዳና ትመሰገናለች፣ በአደባባይም ድምጿን ትሰጣለች። በግንብ ድምድማት ትሰብካለች፣ በኃያላን በሮች ታገለግላለች። በከተማ በሮች በድፍረት እንዲህ ትላለች፣ ይህን ያህል ዘመን የዋሃን ጽድቅን ሲከተሉ አያፍሩም። ሰነፎች እስከ መቼ ድረስ ስህተትን ትወዳላችሁ? ሰነፎች ስድብን የሚወዱ ናቸው። ሰነፎችም ሆነው ዕውቀትን ጠሉ። ለሚዘልፏቸው የተመቹ ሆኑ። እነሆ የቃሌን መንፈስ እነግራቸዋለሁ፣ ቃሌንም አስተምራቸዋለሁ። በጠራኸው ጊዜ አልሰማችሁኝምና እጄን ዘረጋሁ፣ ማንም አላስተዋልም። ነገርንም አበዛሁ፣ አልመለሳችሁልኝም። ምክሬን ሁሉ ናቃችሁ፣ ዘለፋዬንም አልተመለከታችሁም። ስለዚህ እኔ በጥፋታችሁ እስቃለሁ፣ ጥፋትም በመጣባችሁ ጊዜ ደስ ይለኛል። ጭቅጭቅ ድንገት በመጣባችሁ ጊዜ፣ እንደዚሁም ጥፋታችሁ እንደ አውሎ ነፋስ በመጣባችሁ ጊዜ፣ ችግርና ምርኮ በደረሰባችሁ ጊዜ እኔ ከዛ አለሁ። ግን በጠራችሁኝ ጊዜ እኔ አልሰማችሁም። ክፉዎች ይሹኛል፣ ነገር ግን አያገኙኝም። ዕውቀትን ጠልተዋልና እግዚአብሔርንም መፍራት አልመረጡምና፣ ምክሬን ይመለከቱ ዘንድ አልፈቀዱምና፣ ዘለፋዬንም ሁሉ ንቀዋልና። ስለዚህ የሥራቸውን ፍሬ ይበላሉ፣ በራሳቸውም ኃጢአት ይጠግባሉ። አላዋቂዎችን አለመመለሳቸው ትገድላቸዋለችና፣ ሰነፎችንም ምርመራቸው ትገድላቸዋለች። የሚሰማኝ ግን በተስፋ ይኖራል፣ ከክፉም ሁሉ ያለ ድንጋጤ ያርፋል።